ቤተክርስቲያን ስርዓቷ ክርስቶስን ነው። አሁን ይሄንንም ይሁን ባዕድ አምልኮ ማለት ነው። ይሄ ራሱ አሁን ሌላ ሰው ባዕድ አምልኮ ሊመስለው ይችላል። በጭራሽ ግን ባዕድ አምልኮ አይደለም። የክርስቶስን በማሰብ ብቻ ቤተክርስቲያን ክርስቲያን ሁሉ ጊዜ ጭንቅላቱ ስለ ክርስቶስ አለ። የሚያደርገው ስራ እርምጃ ሁሉ ከክርስቶስ ጋር ነው። የበሉ ልጆች ሁሉ እስኪ መስቀል አስራል ብላ አታውቅም። ቤተክርስቲያን የገባ ሰው ቤተክርስቲያን በነገራችን ላይ ቤተክርስቲያን የእግዚአብሔር መንግስት ናት። ድሮ ሰው መማፀኛ ከተማ፣ አሁን እዚህ ምድር ላይ መማፀኛ ከተማ ቤተክርስቲያን ነው። ደብረ ታቦርም የምሳሌ አምላካችንና በአምደ ደመና አማኑኤልና ብርሃን ነህና ታቦር አርሞንኤም ታደለች መክማን ተገለጠባት የመለኮት ብርሃን አምላካችንና በአምደ ደመና አማኑኤልና ብርሃን ነህና አብ መሰከረ ደመና ሳለ የወዳው ልጄ ይህ ነው ያለ እርሱን ስሙት ብሎ ቃልን ተናገረ አምላካችንና በአምደ ደመና አማኑኤልና ብርሃን ነህና ከሞቱት ሙሴ ኤልያስ ከሕያዋን ቆሞ መሰከሩ በቀኝ በግራ ጴጥሮስ ዮሐንስም ያቆሙላቸው አምላክ ጌትነቱን ገልጦ ያሳያቸው የከበሩ ናቸው ያዩት ዓይኖቻቸው አምላካችንና ብርሃን ነህና አምላካችንና በአምደ ደመና ታቦር አርሞንኤም ታደለች መካን ተገለጠባት የመለኮት ብርሃን አምላካችንና በአምደ ደመና አማኑኤልና ብርሃን ነህና እኔም እመኛለሁ የጴጥሮስን ምኞት አምኖ ለመኖር በሰማያዊ ቤት ደግሞም ለመመገብ የቃሉን ወተት አምላካችንና በአምደ ደመና አማኑኤልና ብርሃን ነህና አምላካችንና በአምደ ደመና አማኑኤልና ብርሃን ነህና
ዓመት ጸጋን በረከት ዓመት ሰጥቶናል በእውነት ዓመት በብርሃኑ ጸዳ ዓመት ሕይወታችን በራ ዓመት ሁሉም በዘመኑ ዓመት ታሪክ እየሰራ ዓመት በቤተ ክርስቲያን ዓመት ይኖራል ሲዘክር ዓመት የጌታችን ሥራ ዓመት ድንቅ የተደረገው ዓመት በታቦር ተራራ ዓመት ለዓመቱ ያድርሰን ዓመት ሁላችን በደና ዓመት ሰላም ያገናኘን ዓመት ጌታችን በጤና ዓመት ዓመት አውደ ዓመት ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ተገለጸ በታቦር ላይ ብርሃኑን እኛ ሊያሳይ የምስራች እልል በሉ ለሁሉ አባት ለአዳኙ በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ጽልመት ጠፍቶ ብርሃን ሆነ በክርስቶስ ተከወነ ያን ጨለማ ባንተ አልፈናል አምላክ ክብር ሆነናል በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ጴጥሮስ ያዕቆብ ዮሐንስ ኤልያስ ኢየሱስ መርጠው ነው እዚህ ዕለት ይህን ክብር ለማየት በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ለእኛ በዚህ እንኖር መልካም ነበር ያውን ክብር ወስዳት እንስራና እዚህ እንኑር በምስጋና በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ተገለጸ በታቦር ላይ ብርሃኑን እኛ ሊያሳይ የምስራች እልል በሉ ለሁሉ አባት ለአዳኙ በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው በስምህም ደስ አላቸው ታቦር አርሞኔም ብርሃን ታየባቸው ዓመት ለዓመት ያድርሰን በእውነት ዓመት ለዓመት ያድርሰን በእውነት ዓመት ለዓመት ያድርሰን በእውነት ዓመት ለዓመት ያድርሰን በእውነት ያድርሰን በእውነት ያድርሰን በእውነት
የዚህ አካባቢ ነዋሪ ነኝ። እንደምታዩት በዓሉ በጣም ደስ የሚል ነበር። ዛሬ ከጠዋት ጀምሮ ጠዋት ማለት ዝግጅት የጀመርንበት ሳይሆን ስራውን መስራት የጀመርነው ከሁለት ከሶስት ቀን በፊት ነበር። ጋር ተሰብስበን ስራ ተከፋፍለን ነበር ስንሰራ የነበረው። እንደምታዩት በጣም ባማረ መልኩ ልክ እንደ ጥምቀት በዓል ማለት እንችላለን በይበልጥ ነው የተከበረው። በጣም ደስ ብሏቸዋል። ህዝቡም እኛም የለፋነው ነገር እንደዚህ ሆኖ በማየታችን በጣም ደስ ያለ እንደዚህ በዓሉ ያሳለፍነው። ለሚቀጥለው ዓመት ደግሞ ይሄን አይተን ምናልባት የጎደሉ ነገሮች ሊኖሩ ይችላሉ። ለሚቀጥለው ዓመት ሞልተን ደግሞ የተሻለ አድርገን ከዚህ በበለጠ ህዝቦችን ጨምረን ኢትዮጵያዊነት አንድነታችንን ምን ያህል ቦታ ላይ እንዳለና ሃይማኖቱ ተቻችሎ ከሌላው ጋር እንዴት እንደሚኖር ምናልባት አይታችኋል። ሙስሊሞች ነበሩ፣ ፕሮቴስታንቶች ነበሩና በዓሉ ሁሉንም የሚመለከት ስለሆነ ሰፈራችንንም ደግሞ በይበልጥ ለማስጠራት እዚህ ተወልደን እስካደግን ድረስ ሀገራችንን ሰፈራችንን ማስጠራት አለብንና እግዚአብሔር ይመስገን በጥሩ መልኩ አልፏል። በሚቀጥለው ዓመት ደግሞ በሰላም እንዲያደርሰን ተመራርቀናል። ሲያደርሰን ደግሞ በይበልጥ እናከብራለን ብዬ አስባለሁ። መላው ለክርስትና እምነት ተከታዮች ማስተላለፈው መልእክት ለመላው የክርስትና እምነት ተከታዮች በይበልጥ ደግሞ በዓሉ ለሚያከብሩት ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ለደብረ በዓል እንዳልላችሁ ለደብረ ታቦር ጌታችን መድኃኒታችን መለኮት ብርሃኑን የገለጠበትን ለዛ በዓል እንኳን በሰላም አደረሳችሁ። የዓመት ሰው ይበለን። I'm
ሚካኤልን አይቶ ገብርኤልን አይቶ ይረዳን አይቶ ጌታ የዓለም ፈጣሪ የሰላም አምላክ ሱት ማሪ በደብረ ታቦር የተገለጸው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን ታቦር አርሞንኤም ብርሃን ታየባቸው ቅዱስ ተራራ ስም ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት አንቺ ላይ አበራ ድምፅህን ሰማና በብሩ ደመና እና በዓሉ በጣም ደስ ይል ነበር። ደስ በሚል ሁኔታ አክብረናል። ለቀጣይም እንደዛ ከዚህም በአማረ ሁኔታ ለማለትን አድምቀን ለማክበር አስበናል። ያለው ይህንን ይመስል ነበርና በጣም ደስ ብሎናል። ዝግጅቱን እንዴት አየው? አጠቃላይ ዝግጅቱ ከጠበቅኩት በላይ ነበር። መጀመሪያ ሰምተን ነበር ዝግጅት እንዳለ፣ ደግሞ ከቀናት በፊት ነበር ጅራፍ የተጀመረው እና በጣም ደስ ይል ነበር እና የወላይታ ሰዎች እና ለልደታ መንደር ሰዎች በጣም ምስጋናችን እናቀርባለን። እናመሰግናለን።
ስምሽን አስታውቀሽ ድባቡን ማለት ከአምናው ምንድን ነው ለየት የሚለው? ድባቡ ምን ይመስላል? ለቀጣይ ስሜ ሜሮን እባላለሁ። እንደገና ጀምሩ። በዓሉ እንደምታዩት ስሜ አትራቁሽኛ ስሜ ሜሮን ይባላል። እንደምታዩት በዓሉ ከዋዜማው ጀምሮ እንኳን ዋዜማው ከወራታት በፊት በጅራፍ እያደመቁ ወንዶች ይሄን በሚመስል ሁኔታ አክብረናል። ያው እግዚአብሔር ለዚህ ክብር አብቅቶናል። ሌላ እንደምታዩት ባቡ ይሄን ይመስላል። በሰላም በጤና እስከዚህ ድረስ አድርሶናልና ለዚህ ክብር በቅተናል። እንደምታዩት አክብረናል። ለቀጣዩ ዓመት እግዚአብሔር ካደረሰ አመት ካለን ከዚህ በበለጠ በሰፊ በፍቅር በአንድነት እናከብር። በቸርነቱ በጠርነቱ